ይህንን ስዕል እዩት። በጣም የተገረምኩበት በጣም የወደድኩት ከኔ የህይወት ፍልስፍና ጋር በጣም የሚሄድ ስዕል ነው። ስለዚህ ስዕል ዛሬ እነግራቸዋለሁ። በቀጣይ ዓመት መንገድ ላይ የዞርኩኝ ቪዲዮ መቅረጼን ለማቆም አስቤያለሁ። ሰው የራሴን የሆነ ስቱዲዮ ቢውልድ እያደረኩ ነው። ይሄንን ስዕል በሂፖክሲ ማሰራት ፈልጌያለሁ። 40/60 ወይ ከዛ ትንሽ ሰፋ የሚል ሂፖክሲ የምትሰሩና ተዋወቅ የምትፈልጉ ሰዎች ኮንታክት አድርጉኝ። አይ ነው ብሩም ትንሽ ነው፣ ከፍዬ ማሰራት እችላለሁ ግን ዊን ዊን እንዲሆን ለእናንተም እንደ ማስታወቂያ እንድሰራላችሁ እኔም ደግሞ ስዕሏን በቆንጆ ሁኔታ ተሰርታ ባክግራውንድ ላይ እንድትቀመጥ ስለምፈልግ ኮንታክት አድርጉኝ። ይህንን ስዕል ፍሬድሪክ ኦገስት በ1844 የሳለው ስዕል ነው። በዚህ በኩል ቀይ የለበሰውን አይታችሁት ከሆነ እሱ ዴቭልን ነው የሚወክለው። ቀይ የለበሰው ልብስ ያ ልብስ የሚሰጠው በጊዜው በቼዝ ውድድር የአሸናፊዎች አሸናፊ ለሆነ ሰው ልክ እንደ ማዕረግ የሚሰጠው ነው። ያንን ለብሷል። ያ ማለት ቼዟን በደንብ ያውቃታል፣ ነገሮች እንደሚሰሩ በደንብ ያውቃል እና የሆነ የሄደው ሙቭ አለ እና በጣም በኮንፊደንስ ዘና ብሎ እንደሚያሸንፍ አይነት ተሰምቶት ነው ቁጭ ያለው። በዚህ ጋር ያለው ሰው ደግሞ በጣም ተጨንቋል። ምንን ማንቀሳቀስ እንዳለበት አያውቅም። ጨዋታውን ሊሸነፍ እንደሆነ ፊል አድርጓል። መልአኩ ደግሞ ቆሞ ቼዝ ቦርዱን ያያል። ምክንያቱም ያ ሰውዬ ስቲል የማሸነፍ እድል አለው ግን ወስዶም ሊያንቀሳቅስለት አይችልም። ምክንያቱም ያ ከአውቶሪቲ ውጭ ነው። በቃ አዝኖ ሩሩ በሚመስል አይነት ፊት ያየዋል። የሚገርማችሁ ይህንን ስዕል ሙዚየም ላይ ወስዶ ፍሬድሪክ ከሰቀለው ከአመት በኋላ በጊዜው የነበረ በ1837 የተወለደ አንድ ፖል ሞርፊ የተባለ የቼዝ ማስተር ያንን ሙዚየም ሊጎበኝ ይሄዳል ማለት ነው። ስዕሉ እስከዛሬ ድረስ ሲተረጎም የነበረው ዴቭሉ እንዳሸነፈ ሲሆን ያ የቼዝ ማስተር ግን ቼዝ ቦርዱን በደንብ አይቶ አናላይዝ ካደረገ በኋላ ቼክሜት ብሎ ይጮሃል። ምንድነው ሲባል ስቲል ይሄ ሰውዬ አንድ ቻንስ አለው፣ ያንን አካሄድ ከሄደ ዊን የማድረግ እድል አለው በሚል ይሄ ስዕል እስካሁን ቼክሜት ተብሎ ይሰየማል ማለት ነው። ሰው እቺን ፒክቸር ለለጥፋት አስብ። አዲስ አበባ እየኖራችሁ ይህን ህንጻ አታውቁትም ብዬ አላስብም። ኤምባሲ ኦፍ ኢኳቶሪያል ጊኒ ህንጻው G+7 ቴራስ ሲሆን ይዞታውም ወደ 1400 ሜትር ስኩዌር ይጠጋል። የህንጻው ቀለም ጥቁርና አረንጓዴ ሲሆን ከአካባቢው ካሉት ህንጻዎች ለየት ያለ ትኩረት እንድንሰጠው አድርጎናል። ህንጻውን አጠቃላይ አቀማመጥ ስንመለከት መሀል ላይ ለቨርቲካል ሰርኩሌሽን የተሰራ ቋሚ የሆነ ቦክስ እንመለከታለን። ይህም ዲዛይን በሁለቱም በኩል እኩል ሆነ እይታ እንዲኖረን ያደርጋል። በመግቢያው ላይ ያለውን የፎርም ዲዛይን ስንመለከት ሰውን ለመቀበል ክፍት የሆነና ማንኛውም ሰው ተመልክቶም ይህማ የመግቢያው በር ነው ብሎ መለየት እንዲችል አድርጎታል። ከዚህ በተጨማሪ የአጥር ዲዛይኑ ሙሉ በሙሉ በግድግዳ የተሸፈነ ባለመሆኑ ህንፃውን በግልጽ እንድንመለከተው፣ በተጨማሪም አረንጓዴ ተክሎችን አንድ ላይ አቀናጅቶ ለህንፃው ውብ የሆነ እይታ አጎናጽፎታል። ይህንን ውብ የሆነ ህንፃ ማን ዲዛይን ያደረገው ይመስላችኋል? መልሱን ኮሜንት ላይ ያስቀምጡልን።